አኮረፍሽ። ሰላም በዩ አውሪ መጀመሪያ አንቺ እኔ እና እሱ ሰላምታ ሰላም በዩ መጀመሪያ ሰላም በዩ። ሃይ ማንም ለፍቅር እንጂ ለጸባ አይጋደም። ሰላም በዩ። አይ ግን እንዳትረሽ። ችግርሽ ምንድን ነው? ችግር ይሄ ነው ብለሽ ለምን ነው የማትናገር? አንቺ ቤታ ምን አድርጌሽ ነው? እንዴ ሰላም አልኩ እኮ ወይ ኮማንዴና ነው። ለምን ነው የማታወሪ? ለምን ነው የማታወሪ? ለምን ነው ዝም የምትይ? ለምን ምን አድርጌሽ ነው? አንድ ላውራና ታወራለሽ። አንድ ዘዴ ምን አድርጌሽ ነው? ቁማ ይሄንን አድርገኛል ብለሽኝ አውሪ። ምንድን ነው አደረኩሽ? እኔ ምንም እና አንቺ ክፉ ደግ ተነጋግረን እናውቃለን? አውርተናል ወይ? አረኩሽ ነገር አለ? እኔና አንቺ እኮ ላይ የሆነ እኔ የበለጠ ማለት ቤታንም ማውቃት ላይ እንደ እህቴ ምናምን ቀሪቢያት ስለ ራሴ ማውራላት ወይ ደግሞ እንዲህ ሰዎቹ ሌላ ነገር ላውሩልሽ ይችላሉ። ገባሽ? የበለጠ ሰውን በጣም በክብር የምወድና የሚያከብር ሰው ነሽ እና ከዛ ያለፈ የሆነ የተናገርኩሽ ነገር ካለ ማይንን ተናግረኛል በይኝና ብሎክ አድርጊኝ። ብሎክ አድርግሻለሁ። ገባሽ? ብሎክ አድርግሽኛል። መጀመሪያ ልመና አይደለም። ይሄ እንደ ጥያቄ ነው እየጠየቅኩሽ ያለሁት። ከሁሉም ነገር ብሎክ ያደረግሽበት ምክንያት ምንድን ነው? እኔ ምንም ነገር ወይ ደግሞ እንደ ጓደኛ አግዘሽኛል፣ እንደ ጓደኛ ብዙ ነገር አድርገሽኛል። ገባሽ? እኔ ደግሞ እንደ ጓደኛ የምጠይቅሽ እኔ ሳላቅ የሆነ ጥፋቴን ምናምን በደንብ ላይ ሆነ ኩማ ይሄንን አጥፍተሃል ወይ ደግሞ ለምንድን ነው ይሄንን ያደረግከው እንደ ጓደኛ ብለሽ ሳትጠይቅ ውስጥ ገብተሽ ብሎክ የምታደርጊው ወይ ደግሞ የምትዘጊበት ምክንያት ወይ እኔና አንቺ ክፉ ደግ አውርተን ቆሻሻ ኩማ እኔ ልንገርህ ኩማ ወይስ አንድ ላውራ ዘዴ ልንገርህ ኩማ ልንገርህ ያጠፋው አንተ ቤታ የተቀየመች ልንገርህ የተቀየመች ለምን አንተ ብዙ ችግር እያለብህ ብዙ ነገር እያለብህ ለምን ጊፍት ትሰጣለህ ነው። ይሄ ነው ጊፍት የምሰጥበት ምክንያት ልንገርሽ። ደግሞ ይኸውልሽ እኔ የተቸገርኩት አውቃለሁ። ይህንን ብትለኝ ልጨርስልህ። ቤታ የጠላች ለአንተ ጥላቻ ኑሯት አለም። አንተ ወንድሟ ነህ። ቤታ ናት፣ ጀግና ናት። በቃ ቲክታክ በቃ የተቆጣጠሩ ጀግና ናት። እሷ ለአንተ የጠላች ኩማ ችግር ላይ ነው። አይነው ችግር ላይ ነው። አንተ ችግር ላይ ያለ ለምንድን ነው ጊፍት ሂደህ የምትሰጠው? ይኸውልሽ ልንገርሽ፣ ይኸውልሽ እኔ ምን ብዬ እንደምነግርሽ አላውቅም። ቤታ በጣም በብዙ ነገር ላይክ ሞራል ሆናልኝ ላይክ አግዘኛለች። ሰው ነው ላይክ ምንም በቃ ሁሉም ሰው ከቤታም ጀምሮ ሁሉም ትንሹም ትልቁም በምችሎ አይዞን ኩማ በምለው አግዞኝ ነበር። ያገዙኝ ደግሞ ያለኝን ሰው ደግሞ ብዙ ጊዜ ምን እንደሆነ ታውቂያለሽ? እዛ ስር ቁጭ ብዬ እሱ እየተጫወተን ዝም ማለት አልችልም። ገባሽ? አሁን ደግሞ ስራ ጀምሬያለሁ፣ እግዚአብሔር ይመስገን። ገባሽ? እየሰራ ነው እና የሆነ ካገኘው ጊፍት ለሁሉም ሰው እየሰጠው ነው። እኔ ደግሞ ላይክ ስለሰጡኝ ምናምን ተመልሶ ምናምን የሆነ ነገር የምሉኝ ይመስለኛል። ገባሽ? እሷ ደግሞ እንደዛ አልመሰላትማ። አሳውቃት ስራ እየሰራሁ ነው በላት፣ አማክራት። እንዳማከርካት መጀመሪያ አማክራት እና በምን ልናወራ እንችላለን? ቆይ እንዳትወጪ፣ ከወጣሽ እወጣለሁ። ለምን እንደምትወጪው በሰው ዘንድ ወንድ ስለሆንክ ወንድ እንደዚህ እያደረገች ነው ምናምን እንዳትባል ማለት ነው። እንደዚህ ስራ እንደጀመርክ ምናምን ሁሉ ሰው ማወቅ አለበት። ገባ? እቺ ልጅ ለአንተ ብላ ብዙ ነገር ሆናለች፣ ተሰድባለች። እቺ ልጅ ቤታ ማለት በጣም ተሰድባለች። ቆይ ልጨርስልህ። አንተ ኩማና ዋላ ኩኩምጋ እንደዚህ ኳዕላ አደረገ። ስማ አዳምጠኝ። እቺ ልጅ ማለት ነው እቺ ልጅ ለአንተ ብዙ ነገር ሆናለች። በአንተ ተሰድባለች። በአንተ ብዙ ነገር ኦሮሞም፣ አማራም፣ ትግሬም ምናምን ሰድቧታል። ሁሉ ብሔር ሰድቧታል። አንቺ ጋላም፣ አንቺ ቁልቋላምም፣ አንቺ ቆምጤም ብሏታል። ልንገርህ ቤታ ማለት አላግም ቤታ ለእኔ አይዘዌ ማንም ቢሰድባት እኔ በልቤ ናት። እኔ ልናገር ማለት ነው እስከዛሬ
እኔ አሁን ለምሳሌ ብዙዎቹ በዛ ሰዓት አሁን ስላለፈ ወሬው ልናገር፣ ብዙዎቹ አሁን በዛ ሰዓት የመሰላቸው እኔ ከኔ ጋር የተጣላው ሰዎች ጋር ስለሄድ እኔ የቦለኩን የመሰላል አይደል? ያ ደግሞ እንዳልሆነ ኩማ ታውቃለህ። ያ ድራማ ከመፈጠሩ በፊት ሽቶ ገለመኔ ከመወራቱ በፊት ነው አይደለ? እኔ እናንተ ብሎክ የተደራረግ ነው። ከዛ በፊት ብሎክ ያረኩበትን ምክንያት ልንገራችሁ ጋይስ። አሁን ኩማ እዛ ጋ መጥቶ እንደዚህ ከበደኝ ምናምን ብሎ ሲናገር ኦኬ እሺ ታውቃለህ፣ ያልተሰደብኩት ስድብ የለም እስካሁን ነዋ ድረስ የሆነ ሰው ምሳሌ ራሱ መስጫ እያደረጉ የሆነ ካቻ የሚባል ልጅ አለ። በሱ ለኩማ ረድታ እያቸዋ ለካቻቸው ኦሮሞ ናት ለራሷ ዘር ሲሆን እሻለች ለካቻ ሲሆን እንዲያለ እያሉ እስካሁን ድረስ ይሰድቡኛል። በየቤታቸው እየለጠፉ እየተሰደብን ዲቦራንም በዛ ልክ እየሰደቧት ምናምን። እኔ ታዬ ለማንም ሰው እርዳታ ከዛች ልጅ ወዲህ ምንም አይነት እርዳታ ሰው ቢለኝ አልረዳም። የራሴን ግን የአቅሜን በምችለው አቅሜ አግዛለሁ። ከዛ በተረፈ ግን ማንንም ሰው እኔ እርዳታ ውስጥ አልሳተፍም ስል አንተ ሆንክብኝ። አንተ ሆንክ አንደኛ ብሔራችን አይገናኝም። ታውቀዋለህ ያለውን ጫና ላይ ታውቃለህ ያለውን ስድብ በደንብ ጠንቀህ ታውቃለህ። ቲክቶክ ላይ የሚፈጠረውን ነገር ሰው እንደዛ ሆኖ ያ ሁሉ ነገር ሆነ። ብዙም ነገር አልተሰባሰበለትም፣ ትንሽዬ ነው የተሰባሰበለት። ያ የተሰባሰበለትን ትንሽዬ ገንዘብ ግን ጥቅም ላይ ካልዋለው ለምን መጀመሪያ ለምን ፊቱን ያስመታል? ገብቷችኋል? ለምን ሰው ልጅን ገንዘብ ወጥቶ መጠየቅ በጣም መሳቀቅ ነው። ለወደፊት ቢቻል ኖሮ ጓደኞች ግሩፕ ነገር ተከፍቶ እኛ የሚያውቁን ምናምን ሰዎች በውስጥ እየመጣ የተጻፈ እንደዚህ ዝም ብሎ ተሰብስቦልህ ቢሆን ትልቅ ነገር ነበር። ግን ወጥተህ አሁን ሰው ሲጣላ ምን ሲል በዛች ደካማ ጎን እንደሚይዝ ታውቃለህ። አደባባይ ላይ ወጥተሃል። እኛ ተሰድበናል፣ ምንም በማናውቀው ማለት ነው። ይሁላ ነገር ተፈጥሮ ግን አንተ የተሰጠህን ገንዘብ ቦታው ላይ ካላዋልክ ምንድን ነው ጥቅሙ ነው? ገባሽ አይደለ? ዜድ ሳየው ጋይስ እየሄደ እየዞረ አንበሳ ይሰጣል። ከዛ ራሴን ጠየቅኩትኝ ላይክ ውሸቱን ነው አጭበርብሮኝ ነው ዋሽቶኝ ነው እኔ ሰው ስለምወድ ሰው ስለምቀበል ጓደኛ ስለምል ወንድሞች እህቶቼ ስለምል እኔ ላይ ነው ወይ የሚጫወቱብኝ ያልኩትኝ። ገባሽ ዜድ? እኔ ነው ወይ መጫ ከዛ ለዲቦራ እንትን አልኳትና ዲቦራ ተመልከች፣ እኔ ምንም ክፉም ደግም አልልም ምንም አልጽፍለትም አልኩና ብሎክ አደረኩ። ለምን የተሰበሰበለትን ገንዘብ ጥቅም ላይ ካላዋለ ምንድን ነው ጥቅሙ? ያውቃሉ ኦልሬዲ ጊፍት ብሰጣቸው ባሰጣቸው እነሱ ጊፍት ስላልሰጠኝ ብሎ የሚቀየም ሰው ካለ ደደብ ናቸው አይደለ ዜድ? በችግር ላይ ሆኖ ወንፋ አደባባይ ችግር ላይ ነኝ ብሎ ደግሞ በዛ ላይ ደግሞ ጊፍት አልሰጠኝም ብሎ የሚናደድበት ሰው ካለ ሰው አይደለም አውሬ ነው ብዬ ነው የማስበው። ለእኔ መጣ አንድ አበባ እንድሰጠኝ አልፈልግም። ታውቃለህ ከኔ ባለፈው ዝም ብዬ እንትን ስለ ያውርዳ ለሌላው ሲያወርድ ምን አባቱ ብዬ ዝም ብዬ የብስጭት ነው ያልኩት እንጂ እኔ አንድ አበባ እንድሰጠኝ አልፈልግም። ኩማ አንዲት አበባ ለምን አንተ የተሰጠህን ገንዘብ ለምን $10 አትሆንም? ለምን $1000 አትሆንም? ያችን ዶላር መጠቀም አለብህ ብዬ ስላሰብኩኝ ነው። በቃ ይሄን ያለ ትክክል ነሽ። ላይክ አንቺ ያሰብሽው ትክክል ነው። ላይክ እንደ ጓደኛና ወይ ደግሞ እንደ ቤተሰብ ስለምታስበኝ ነው ይህንን አልሽ። የሰው ልጅ ደግሞ እንደዛ አያስቡም። ገባሽ? እንደዛ ስሉኝ ባለፈው እኔ ብዙ ጊዜ ማለት እኔ ለማንም እንደማላዳላ ታውቂያለሽ። ማዳላት ይሄና አሜቱ እንኳን ከሰው ጋር ቁጭ ብዬ ማማት እንደማልሽ ታውቂያለሽ። እኔ አሜት አልወድም፣ የእውነት ነው የምልሽ። እና እኔ በማላውቀው ላይክ በሌላ ነገር ብሎክ ያረግሽኝ መስሎኝ ነው እኔ ብሎክ ለምን አረግሽኝ ብዬ ጠየቁሽ። ሁለተኛ ላይ ደግሞ በዛን ሰዓት ነው እኔ ስራ ላይክ በጊዜ አላገኘውም እና የተቸገርኩት በዛን ሰዓት ነው። አሁን ስራ አግኝቻለሁ፣ እግዚአብሔር ይመስገን እየሰራ ነው። አሁን የተሻለ አሪፍ ላይፍ እየኖርኩ ገባሽ? ብሩን ደግሞ እኔ በዛን ሰዓት ነው ያስፈለገኝ። በዛን ሰዓት የሚያስፈልገኝን ነገር አረኩኝ እንጂ እኔ ወይ ደግሞ በጣም ብዙ ብር ተሰብስቦልኝ ሌላ ነገር ላደርግበት ብዙ ብር እኮ እንዳልተሰበሰበ እና ያ ሰው ደግሞ ገባሽ? ቴክስቱንም አምጥቼ ከነቀኑ አሳይሃለሁ። እኔ ለዲቦራ መጀመሪያ ነው የነገርኳት እንዴ እና ይኸውልሽ ቤታ ምን እንደሆነ ታውቂያለሽ? ብሩን ደግሞ ይኸው አዳምጪኝ። እኔ ደግሞ በምችለው ማለት ነው ለሁሉም ሰው ብመለስ ደስ ይለኛል። ለምን እንደሆነ ታውቂያለሽ? ብዙ ጊዜ ከሰው የምትቀበይ ብር ሴቭም አይሆንልሽ፣ አይቀመጥልሽ። አይ ደግሞ እኮ ኩማ ያልኩህ እኮ እሱን ነው። መልሰህ ገንዘብህን የምትረጫው ከሆነ ለምን እርዳታ ወጣክ? ገንዘቡን መልሰህ የምትሰጣቸው ከሆነ ለምን ወጣክ? አንድ ሰው ሰጠካ ለምን እንደወጣ ልንገርሽ። ሶሻል ሚዲያ ላይ ሰው ብዙ ሰው ያገኛላ። ሶሻል ሚዲያ ላይ ያገኛላ። እኔ ላይ ብዙ ጊዜ ጊፍት ሰጥና
ሰውንና ስረዳ ነው የምታውቂው። ላይ የሆነ ሶስት ጠይቀኝ የሆነ ነገር ማድረግ እና ይሄንን አሁን 200-400 ሰው ቁጭ ብሎ የሚያይ የሆነ ላይክ ትንሽ ብር ቢሰጠኝ እኔ ለምን አፍራለሁ? አፍሬ እንደዚህ ቁጭ ብዬ አላፈርኩት። እናትን እንደዚህ አድርጉ የእናታቸው እንትን እንደዚህ ይሁን እያልኩ እየተሳደብኩ እነሱን ብጠይቅ ለምን አፍራለሁ ብዬ ነው ወጥቼ የጠየቁት። በውስጥ በኩል እኮ በጣም ልጥጥ ሀብታም የተባሉ ጓደኞች አሉ። ብጠይቃቸው ሊሰጡኝ የሚችሉ ማለት ነው። ከዚህ በላይ ስም ሊሰጡኝ ይችላሉ ወደፊት። እኔ ደግሞ ላወራሁት መቼም አልሸማቀቅበትም። ለምን ከዚህ በፊት ያደረኩት ለተሳደብኩት ራሱ ያልተሸማቀቅኩ እኔ ደግሞ አግዙኝ ብዬ ስለተናገርኩ ልሸማቀቅ አልችልም። ምንም አያሸማቅቀኝ፣ ማንም ደግሞ ላሸማቀኝ አይችልም። ለዛ እኔ ስለረዳሽኝ ስላገዝሽኝ፣ ሰው ደግሞ እንድረዳኝ ስላረግሽ በጣም ነው የማመሰግንሽ። አሁንም ማለት ነው ብሎ ካረግሽኝ አላረግሽኝም እኔ በጣም ነው የማከብርሽ፣ በጣም ነው የምወድሽ። ግን የሚያዘጋጋን ነገር አይደለም። እኔ እንደ እህት አከብርሻለሁ። ተከባብረን ሰላምታ ብንባባል አሪፍ ነው ብዬ ነው የማስበው እና የእግዚአብሔር ሰላምታ ነው። ከኔ ጋር አንብሎክም አታደርጊ። እንደዚህ እንዳጋጣሚ ስንገናኝ ቤታ ብንባባል አሪፍ ነው። ገባሽ? እኔ ከኔ ጋር ደግሞ እንደ ድሮ ተመልሰሽ እንድትጫወችም ብትጫወች ውስጥሽ ፈቅዶች ብትጫወች ደስ ይለኛል። ግን ካልፈቀደልሽ ደግሞ አላስገድድሽም። ለምን ፍላጎትሽን ነው እየተከታተልሽ ያለሽው። እኔ ደግሞ ስሜትሽን ነው የምከተለው እንጂ ስሜትን እንድትከተይ አላስገድድሽም። ገባሽ? አከብርሻለሁ፣ ወድሻለሁ። ይህንን ነው ልለው የምፈልገው አሁንም ለወደፊትም ለነገም ማለት ነው። እኔ ሰው ሌላ ብዙ ነገር በእኔ ስም ተሳድብ በእኔ ስም ተሰጥቶሻል፣ ተሰድቤሻል፣ የሌለሽን ስም ከኩማ ጋር ተገናኝተሽ ተማግጥሻል፣ እንደዚህ እያሉሽ ምናምን ክብርሽን የሚያወሩ ብዙ ሰዎች አሉ። እነሱ ደግሞ ላይክ የሆነ ኮንፊደንስ የሌሉ ሰዎች ናቸው። ወጥቶ እንደዚህ ስለ አንቺ የሚያወሩ የሚችሉ ላይክ አንቺን ያላዩ አሉባልታ የሚያወሩት ናቸው። በውስጣችሁ ላይፍ የሌላችሁ ሰዎች ናቸው እንደዚህ ስለ ሰው ወጥቶ የሚያወሩት እና ቦታ አትስጫችሁ። ላከበረች ሰው ለራስ ብዬ ነው እንጂ ላከበረች ሰው ደግሞ አሁንም ደግሞ ወንድም መቅረች ማለት ነው። ቤታ እኔ ደግሞ ነገር ቤታ ፎሎ ብሎ እኮ አንቺ እሺ አነሳዋለሁ፣ ችግር የለውም። አንቻት ቤታ በአባትሽ ሞት አንቺ ወይኔ በአባትሽ ሞት ግን ሁለተኛ በአባቴ አትበይ ዜድ በአባትሽ ሞት ፎሎ አርጋት አንተ ደግሞ እሺ አረጋታለሁ። ማርያም ኩማዬ አባቴ ንግስቴ ወደ ቤቴ ከሆን በሰላም ተመለሽ። አበባ ላምጣላት። ቆየች ወጥቼ ይዤ ልምጣ። ጌታ አበባ ይዤ እመጣለሁ። ጠብቁ። ተለበል አበባ ይዘና አንቺ ዝም በይ። ይኸውላችሁ ልንገራችሁ፣ እኔ እኮ እየሰማሁሽ ነው። ኤርፖርት እኔ እኮ በራሴ አይደለም ጋይስ የተቀየምኩት ወይ ከሰው ወይኔ አበባ የለም እዚህ አካባቢ። ኧረ ችግር የለውም። ከሰው ጋር ሄዶ ከሰው ጋር ሄዶ አሁን ሰዎች ብዙ ጊዜ በምን ወሰዱት መሰላችሁ? ከሰው ጋር ሄዶ ነው አይደለም። እኔ ተጣልተን እኮ ቻለች እኮ በቃ ንግስት ነች አለች እኮ በቃ ላተረዱ ልንገራቸው ላረግሽ እዛ በጥፊ እንዳልሽ ወይ ዛሬ ምንድን ነው የጠጣችብኝ ላይ እኔ አባት ምቀኛ በማደርቋል ቤታ ምንም ባላረገ በቃ ተሆና ተቀመጥ ወይ አምላክ የታለ የዘረቀ አበባ አንተ አንዲቷ ደግሞ ዛሬውን ስሚ ስሟን እንዳታነሽብኝ ዜድ ስሟን እንዳታነሽ ሪከርድ ላይ አይቼዋለሁ ያልሽው እንዳታነሽ እሺ ዜድ ግን አንዲቷ ምን አለች ከሰው ጋር ስለተቀመጥኩኝ ብሎክ ተደረኩኝ ከዚህ በፊት እኮ ከዛ ሰው ጋር እኮ 8-9 በቃ ያው ተቀበዩ ለማንም የሰጠውን አበባ ነው እንዴ ሲተወልድ ግን የቤት ታጋሚ በቃ ላይ እንደዚህ ከተቀመጠ እና አዘጋጅችን ቆራርጬ ነው ቆራርጬ እንደዚህ ይዤልሽ መጥቼ እንደዛ ትቀበኛለሽ። አንቺ ተነስተሽ አትቀበይ። ወይኔ 2% ነው ስልክ ዜድ በጣም ነው አመሰግንሽ። ዜድ ግን አይለኛ ሽማግሌ ነሽ እና ቤታ በጣም ነው ቤታ እኮ እኔ ቤታ ማለት ነው ምንጊዜም አሁን ቤታ ሰድባኝ መጥፎ ስድብ ሰድባኝ ነገ መብርሃን እማልጠላት ልጅ ብትኖር ቤታ ናት። መብርሃን እኔና ቤታ ዛሬ አይደለንም እኮ እንደዚህ ኤርፎን በገመድ ኤርፎን እንደዚህ ግድግዳ ተደግፌ ሳደባት አውቄ ነው እንዳታረቅም ለዛው እንዳታረቅም እኔ ጌታ